አንድን ህፃን በቀን 2 እንቁላል ብንመግበው ሊፈጠሩ የሚችሉ ወይም ህፃኑ ሊያገኛቸው የሚችሉ ድንቅ ጥቅሞችን ለእናንተ በዚህ ቪዲዮ ላጋራችሁ መጥቻለሁ ማለት ነው። እባካችሁ ይህን ቪዲዮ ላይክ ብቻ በማድረግ ተባበሩኝ። እንግዲህ በዚህ ቪዲዮ ማንም ያልነገራችሁ የማገምቱት ብዙ የጤና ጥቅሞች ያሉትን እንዲሁም ለህፃናት በቀን 2 እንቁላል ብቻ በመመገብ ሊያገኙ የሚችሉትን ነገሮች የማካፍላችሁ ይሆናል ማለት ነው። እናንተ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ ላይ የምናየው ሚዛንን ለመጠበቅ ነው ወይንም ራስን ለመቆጣጠር። ህፃናት ለመቆም፣ ለመራመድ እንዲሁም ለመዳህ በሚሞክሩበት ወቅት ከሚያስቸግራቸው ነገሮች ውስጥ አንዱ ሚዛንን መጠበቅ ወይንም ደግሞ ራስን ለመቆጣጠር መቸገር ነው ማለት ነው። እናም ይህን ሂደት ለማዳበር ከሚረዳቸው ምግቦች ውስጥ ዋናውና ሁነኛው የሆነው እንቁላል ነው ማለት ነው። ስለዚህ በቀን 2 እንቁላል አንድ ህፃን የምትመግቡት ከሆነ ቶሎ የመራመድ፣ ቶሎ የመዳህ እንዲሁም ቶሎ የመቆምና ቁጭ ስታደርጉት ደግሞ የመቀመጥ ፕሮባቢሊቲውን በእጅጉኑ ይጨምረዋል ማለት ነው። ሁለተኛ የተረጋጋ ኃይል ለማግኘት ይረዳቸዋል። እንግዲህ የተለያዩ ኃይል ሰጪ ምግቦች ቢኖሩም አብዛኛዎቹ ቶሎ ይቀንሳሉ። ነገር ግን እንቁላል ውስጥ ያለው የኃይል ይዘት ወይም የኃይል መጠን ህፃናቱ ከተመገቡ በኋላ ቢያንስ ከ4 እስከ 6 ሰዓት ድረስ በቂ ኃይል ኖሯቸው እንዲቆዩ ያደርጋቸዋል ማለት ነው። ሶስተኛው ለአይን ጤና ነው። በእንቁላል አስኳል ውስጥ የሚገኙ ንጥረ ነገሮች እንደ የአይን ውስጥ መነጽር በመሆን አይናቸው ከስልክ እንዲሁም ከኮምፒውተር፣ ከቴሌቪዥን ሰማያዊ ብርሃን እንዲሁም ከፀሐይ ብርሃን ወይም ከፀሐይ ጨረር እንዲጠብቃቸው ያግዛል ማለት ነው። ከፀሐይ ብርሃን ለመከላከል ያግዛቸዋል ማለት ነው። አራተኛው ክብደትና ጥንካሬን ለመጨመር ነው። እንቁላል በውስጡ ባለው ከፍተኛ ፕሮቲን እንዲሁም ስብ አማካኝነት ከፍተኛ የሆነ የአጥንት፣ የጥርስ፣ የሰውነት ጥንካሬ እንዲኖራቸው ያግዛል ማለት ነው። ከዛም በዘለለ የተመጣጠነ የሰውነት ክብደት እንዲኖራቸው ያደርጋል ማለት ነው። አምስተኛው ለቆዳና ፀጉር ጤና ነው። ህፃናት በቀን 2 እንቁላል መመገብ ከቻሉ በውስጡ ባለው ባዮቲን አማካኝነት እንዲሁም ሰልፈር አማካኝነት ለቆዳቸውና ለፀጉራቸው እድገት ከፍተኛ ወይም ተገቢነት ያለው ንጥረ ነገር እንዲያገኙ ያደርጋቸዋል። በዚህም ምክንያት ፀጉራቸው ቶሎ እንዲያድግ፣ ፊታቸውና ቆዳቸው ደግሞ የጠነከረ ወይንም ውበት ያለው አንጸባራቂ እንዲሆን ያግዛቸዋል ማለት ነው። 6ኛ የአእምሮ መነቃቃት እና የማስታወስ ችሎታን ይጨምራል። አንድ ህፃን በቀን 2 እንቁላል የሚመገብ ከሆነ እንቁላል በአእምሮ ሴሎች ግንባታ ውስጥ እጅግ በጣም አስፈላጊ የሆነውን ኮሊን የተባለ ንጥረ ነገሮችን ይይዛል። ይህም ንጥረ ነገር በከፍተኛ መጠን በእንቁላል ውስጥ ስለሚገኝ በቀን 2 እንቁላል የሚመገቡ ከሆነ ደግሞ ህፃናቱ የማስታወስ ችሎታን፣ ነገሮችን የመረዳትና የመማር ብቃታቸውን በከፍተኛ ደረጃ እንዲጨምር ያደርገዋል ማለት ነው። 7ኛው በሽታን የመከላከል አቅማቸው እንዲጨምር ያደርጋል። እንቁላል በቫይታሚን B12፣ ቫይታሚን E እና እንዲሁም ዚንክ የበለጸገ ነው። ይህም በተደጋጋሚ እንደ ጉንፋን፣ ተቅማጥ፣ ወዘተ የመሳሰሉ በሽታዎች በቀላሉ እንዳይጠቁ ያደርጋቸዋል ማለት ነው። ከዛ በዘለለ ግን አንዳንድ የሚያጋጥሙ እንቁላልን በሚመገቡበት ሰዓት የሚያጋጥሙ ተግዳሮቶች አሉ። እነሱም ምንድናቸው? የእንቁላል አለርጂ መኖር። አንዳንድ ህፃናት ለእንቁላል አለርጂ በመሆናቸው እንቁላል በሚመገቡበት ሰዓት በተለይ ለመጀመሪያ ጊዜ የሚመገቡ ከሆነ እንደ ችፍታ፣ ወዘተ የመሳሰሉ እንከኖች ሊያጋጥሟቸው ይችላሉ። እናም ለእንቁላል አለርጂ መሆንና ለመሆናቸውን ማረጋገጥ። ሁለተኛ ደግሞ የአዘገጃጀት ወይንም የአበሳሰን ሁኔታ
እንቁላል በሚዘጋጅበት ሰዓት በደንብ ፍርፍር እስኪል ወይንም ድርቅ ተደርጎ መብሰል መቻል አለበት። ቅቅልም ከሆነ በደንብ መቀቀል መቻል አለበት። ያ ካልሆነ ግን የህፃናት ለባክቴሪያ የመጠቃት እድላቸው ከፍተኛ ስለሆነ እንቁላል ደግሞ በደንብ ካልበሰለ በተለይ አስኳሉ በደንብ ካልበሰለ ህፃናቱ በባክቴሪያ እንዲጠቁ ያደርጋቸዋል ማለት ነው። ሶስተኛ ላይ እንቁላል በሚመገቡበት ሰዓት ሊመጣ የሚችለው ነገር እንቁላልን ከተመገቡ በኋላ ቶሎ ምግብ ለመመገብ መቸገር ወይንም ቶሎ ምግብ አልበላም ሊሉ ይችላሉ ማለት ነው። ይህም የጥጋብ ስሜት ወይንም የመጥገብ አይነት ስሜት ራሱ እንቁላል እንዲሰማቸው ስለሚያደርገው። ከዛ ውጭ ግን በእንቁላል ላይ ሊታዩ የሚችሉ የከፋ ጉዳቶች የሉም ማለት ነው። ከፍተኛ የሆነ ጥቅም ብቻ ነው ያለው ማለት ነው። እናም ህፃናትን እንቁላል በመመገብ ያላቸውን አእምሮአዊ፣ አካላዊ፣ ስነልቦናዊ ጥንካሬ እንድትጨምሩ እመክራችኋለሁ ማለት ነው። እዚህ ድረስ አብራችሁኝ ስለቆያችሁ እጅግ በጣም አመሰግናለሁ። ቪዲዮውን ላይክ ማድረጋችሁ እንዳይረሳ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ ምላሽ የምሰጣችሁ ይሆናል ማለት ነው። አመሰግናለሁ።